በሩአቶ እስክንድር አልይ እድሉን እንዲወስዱ ጋብዛለሁ። አመሰግናለሁ የተከበሩ ምክትል አፈ ጉባኤ፣ አመሰግናለሁ ክቡር ሚኒስትር፣ አመሰግናለሁ የተከበሩ የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ ክቡር ሚኒስትር በመሃላችን ተገኝቶ የመጀመሪያ ግማሽ ዓመት ሪፖርት ስላቀረቡልን በድጋሚ አመሰግናለሁ። ቀጥታ ወደ ጥያቄ ይገባለሁ። አንደኛ ጥያቄ ምናልባት ሪፖርቱን አይቼዋለሁ። የድሬዳዋ ከቀረጥ ነፃ የንግድ ቀጠና መቋቋሙ ይታወሳል። የአፈጻጸም ሪፖርቱ በሪፖርቱ ውስጥ ላገኙትም ምናልባት ወይ ካልተሳሳቱ ምን ላይ ነው ያለው የሚል ማብራሪያ ቢሰጠን። ሁለተኛ ጥያቄ ቅድም እንደተገለጸው በምስራቁ የሀገራችን ክፍል በጣም ከፍተኛ ኮንትሮባንድ ኤሪያ ስለሆነ በተለይ ከጫት ጋር በተያያዘ በጣም ከፍተኛ ስራ እየተሰራ እንደሆነ እኛም መረጃ አለን። ነገር ግን ይሄ የኮንትሮባንድ ቁጥጥርን ለመቆጣጠር ከተወሰዱ እርምጃዎች ውስጥ አንዱ የሀገር ውስጥ የጫት ንግድ እንዲቆም ከመወሰኑ ነው። ይሄ ነገር ከመወሰኑ በፊት ከአምራቹና ከአከፋፋዩ ጋር ውይይት አልተደረገም። ይህ ለምን ሆነ? እንዲቆም ከተወሰነ አምራቹም ሆነ አከፋፋዩ ላይ ምንም ሌላ አማራጭ ፕላን ቢ ስላልተቀመጠ አምራቹ ምርቱን ላይ ጉዳት ደርሷል ማለት ይቻላል። በዚህም ምክንያት እንደ ምስራቅ ሐረርጌ 447 የጫት አቅራቢ ማህበራት ስራ ማቆም ችለዋል። በዚህም ከ150 ሺህ በላይ ወጣቶች ስራ አጥተዋል። በአወዳይ ከተማ ብቻ ከ60 ሺህ በላይ ወጣቶች አሁን ስራ ላይ የሉም ማለት ነው በዚህ ችግር ምክንያት። በተመሳሳይ በኦቦራ አካባቢም ማለትም ጫለንቆ፣ ቆቦ፣ ደደር እና ካረሚሌ የሚወጣ ጫት ወደ ጅጅጋ የሚሄደው ጫት የሀገር ውስጥ ጫት ስለቆመ ከፍተኛ የስራ አጥ እና የመልካም አስተዳደር ችግር ሆኖ ይታያል። ይህ ገዳ የተደረገው ከሁለት ወር በፊት ስለሆነ ክቡር ሚኒስትር በዚህ ገዳ ምክንያት ማህበረሰቡ እየተጎዳ ስለሆነ ሌላ የተቀመጠ አቅጣጫ አለ ወይ? እገዳው ከጣለ በኋላ እንደ መንግስት ያገኘን ለውጥ ምንድነው የሚለውን ማብራሪያ እንዲሰጠኝ ነው። ሌላው ወደ ውጪ ማለትም ወደ ሶማሌላንድ እና ወደ ፑንትላንድ የሚላክ ጫት በተመለከተ በሀገራችንና በቀጠናው ሀገራት መካከል ህጋዊና ፍትሃዊ የሆነ የንግድ ትስስር በጅቡቲና በኢትዮጵያ መካከል በተደረገው መልክ አልተሰራም።